ዋው ያስብላል። እንደምታዩት ለየት ባለው ቪዲዮ ካች ብያለሁ። ህዊ ቅመሟ እንግዲህ ዛሬ ምን ይዛ ነው የመጣችው? ይገርማል። እንግዲህ ምንም ማድረግ አይቻልም። የአባሻንም ደግሞ የአረቦቹን ምግብ ነው እንግዲህ እያስተዋወቃችሁ ያለውትና እንደምታዩት ይሄንን የመሰለ ቆንጆ የሆነው ክብ ይዤ መጥቻለሁ። የአንዳንዶች ቆጮ ነው እንዳትሉኝ እንግዲህ ቆጮንም ናፍቆኛል። እንግዲህ እኔም በጣም ቆይቻለሁ ከበላው። እንደምታዩት ቆጮ አይደለም ክብ ነው የሚሉት በአረብኛ፣ በአማርኛ አላውቅም። ክብ ነው የሚሉት። እስከ ፍጻሜ ተከታተሉኝ። ሰላም ውድና የተከበራችሁ ድንቅ የህዊዬ የቻናሌ ቤተሰቦች፣ ህዊ ቅመሟ ዛሬ ደግሞ ሞቅ ደመቅ ባለው ቪዲዮ ካች ብያለሁ። እንደምታዩት ምንድን ነው ይሄ አልገባኝም እንዳትሉኝ፣ ጥቁር ቅንጬና እንዲሁም ነጭ፣ ያ ማለት ደቃቆ የተፈጨ ማለት ነው። ቦርጎን ነው የሚሉት። አስመርና እንዲሁም አብያድ ቦርጎን ነው እንደምታዩት ይዤ የመጣሁት። ይሄ የሚመለከታችሁ በተለይ አረብ ሀገራት ላይ ላላችሁ ለኢቶቼ ማለት ነው። በሁለት እጃቸው በደንብ አድርጋችሁ እሽት ማረጋችሁን እንዳትረሱ። በነገራችን ላይ በጣም ቆሻሻ አለው። ውሃ በጣም ቆሻሻ ነው የሚሆነው። እንግዲህ ይሄ የተወሰነ ሰዓት እንዘፈዝፋለን ማለት ነው። እንደምታዩት እየዘፈዘፍኩ ነው። 2 ኪሎ ቦርጎል ነው። ተከታተሉኝ። እስከ ፍጻሜ በላይክ እና በኮሜንት በሼር እና እንዲሁም በሀሳብ በአስተያየታችሁ ከእኔ ጋር ሁኑ። ወዳችኋለሁ። የዛሬ ቪዲዮ ትንሽ ረዘም ይላል፣ ይቅርታ አድርጉልኝ። እንግዲህ እንደምታዩት በዚህ መልኩ ዝፍዝፍ አረኩት ማለት ነው። አሁን ውሃ ላይ እንደዚህ ይቀመጣል። ይሄ የምታዩት ሽንኩርት 2 ኪሎ ግማሽ ነው። 2 ኪሎ ግማሽ ተጠቅማለሁ። እንዴት ነው የሚጠቀመው? ተከታተሉኝ ውዴቶችዬ። እንግዲህ አሁን ከፊት ለፊታችንም ረመዳን እየቀረበ ነው። ስለዚህ ክቤ በጣም አስፈላጊ ነው። በደንብ ሼር አድርጉልኝ ፕሊስ። እስቲ አንድ ቬራ ልውጣ እንደ ህዊ ቅመሟ ህዊ ቅመሟ የኢትዮጵያ ጀግና የአረቦችንም የኢትዮጵያንም እንግዲህ ምግቦች በማስተዋወቅ እየሰራች እያቀረበች ነው። እንግዲህ ነገ ወደፊት ደግሞ ትልቅ ቦታ እንደምትደርስ ደግሞ ሙሉ እምነት ያላት ጀግና ሴት ናት። ፕሊስ አበረታቱኝ። ወዳቻለሁ። እንደዚህ ጎረድ እናደርጋለን በማሽን ስለምንፈጨው ማለት ነው። ተከታተሉኝ። ምንም ማድረግ አይቻልም። የዛሬ ቪዲዮ ትንሽ ረዘም ያለ ነው። እንግዲህ ከኔ ጋር ሁኑልኝ። ጎረድ አድርጌ ወደ ማሽን፣ ይሄ የእንትን ማሽን ነው። ያው ይሄ ቦርጎል ምናምን የሚፈጭበት ማሽን ነው። እንደምታዩት እዚህ ጋር ቅመሞቹን እያረኩ ነው። እንግዲህ ያው ቦታም ጠፈብ ብሎኛል። እንግዲህ ምንም ቢሆን ምንም ህውዬን አይገድብም። እንግዲህ አላማ ካላችሁ አላማ ይሰራለሁ ብላችሁ ካሰባችሁ በትንሹ ጀምሩ። እግዚአብሔር ደግሞ በትልቁ ይባርካችኋል ማለት ነው። በትልቁ የሾርባ ማንኪያ ቅመሞች ነው። ይሄ ቅመም 12 አይነት ቅመም የያዘ ነው። ዝርዝሩን እንግዲህ እኔም አላውቅም፣ ይቅርታ አድርጉልኝ። ቤት ውስጥ ያለው ነገር አርጉ። መዳሞቻችሁ የሚጠቀሙትን ተጠቀሙበት። እኔ የመዳም ቅመም አይደለሁም፣ የመዳም ቅመም አይደለሁም። እሺ ተከታተሉኝ። ወዳቻለሁ። 1 ማንኪያ ጨው፣ 2 ማንኪያ ጨው በጣም ስለሚያስፈልገው ማንኪያ ጨው እንደፈለጋችሁ መጠቀም ትችላላችሁ። ግማሹ ጨው ይወዳል፣ ግማሹ ጨው አይወድም። ተከታተሉኝ፣ ብቻ ተከታተሉኝ እና ፈታ ዘና እያላችሁ ቪዲዮን። አሁን ደግሞ ወደ ሽንኩርታችን ተመልሰናል። ድቅቅ አድርገን እንከትፋታለን። እንደምታዩት ምን ላርግ ነው ድቅቅ አድርጌ የሚከትፈው? አረ ተከታተሉኝ። ላይክ አላረጋችሁም እስካሁን? ጸጥ ረጅ አላችሁ። ምን አስባችሁ ነው? ላይክ አርጎኝ ኮሜንት ራሱ ትንሽ ናቸው። ኮሜንት ላይ ሀሳባችሁን አስቀምጡልኝ እያልኳችሁ አይደል እንዴ? እሺ
እንደምታይ ሽንኩርቱን ድቅቅ አድርጌ ከትፌያለሁ። እንዳልኳቸው 2 ኪሎ ግማሽ ነው፣ ግን 2 ቦታ ነው የሚያካፍለው። አንዱ እዛ ነው ማሽን ላርጌ ቁጭ አርጌ ያለው። ይሄን ደግሞ ከትፌ እንደዚህ አዘጋጅቻለሁ። አሁን ወዴት እንመጣለን? ወደ ቦርጎራችን በሁለት እጅ እስቲ እንደምንም አድርጌ ስልከን ጎን ላይ አስቀምጫለሁ። እንግዲህ ህዊ ቅመማ እንግዲህ ምንም ታደርጋለች። እቅፍ ድግፍ አድርጋ ስልኮን አስቀምጣለች። በሁለት እጇ ጀምራለች። ዋው ያስብላል። እየሳቃችሁ እንግዲህ ምንም ማድረግ አይቻልም። ውዶቼ፣ ማሮቼ፣ ፍቅሮቼ ወዳቻለሁ። እንግዲህ እንደዚህ እያደረገን ነው የምናጥበው። ምክንያቱም ከስር የሆነ ትንንሽ የሆነ ወይ አሸባው ምናምን መኖሩና አለመኖሩን እናጣራለን ማለት ነው። ያው ቦታም ጠቧል። ይሄ ደግሞ ሰፊ ቦታም ያስፈልጋል። ይሄ ምግብ በጣም ጉልበት ነው የሚበለው። በነገራችን ላይ ያላስለመዳችሁት አታስለምዱ። ነው ቪዲዮ እኔ ይሄንን ሊመዱ አልላችሁም። በጣም ከባድ ነው። እኔን ቀን ሙሉ ነው የፈጀብኝ። ስለዚህ ያላስለመዳችሁ ምግብ መስራት ያላስለመዳችሁት ኢቶቼ አታስለምዱ፣ ይቅርባችሁ። በጣም ድካም አለው። አልመክራችሁም። ግን ደግሞ ግዴታ ሆናችሁ ስሩ ምናምን እየተባላችሁ የምትጨቃጨቁ የሚያጨቃጭቃችሁ መዳሞቻችሁ ምናምን እንደዚህ አይታችሁ ደግሞ ሞክሩ። መሞከር እኮ አይከፋም። መሞከር ጥሩ ነው። አሁን እንደዚህ ቀስ እያደረገ ከስር የሚቀረው እንትን አለ። ያው ካሜራ ትንሽ ዝቅ ስላለ ነው ከስር እያሳየኋችሁ ነው፣ ግን እየታየ አይደለም። በነገራችን ላይ ግን ከስር አለ። ከስር የሆነ የሚወጣው ትንንሽ እንትኖች አሉ። እሱን እንደፋለን። በነገራችን ላይ ይሄ ንጹህ ነው፣ አንደኛ የሚባል ነው የተገዛውና ምንም የለውም። ግን እያሳያችሁ ነው ለእናንተ ማለት ነው። ሁላችሁ ከስር አሁን ቢተፉም ችግር የለም። ቦርጎር በባህሪው ደግሞ እየበዛ ነው የሚሄደው፣ ይበረክታል ማለት ነው። እንደውም እኔ ግማሹን እንደውም እየደፋው ምናምን ነው እና በጣም ስልችት ሲያደርገኝ በጣም ማለት ነው ይበዛል። ስለዚህ ይሄ 3 ትሪ ነው፣ ያው ለ3 ትሪ ማለት ነው የሚሆነው። ብቻ እናንተ እስከ ፍጻሜ ተከታተሉኝ። በጣም ጊዜ ወስዶብኛል። ማጠብ ራሱ አጠይቁኝ። ያው እነሱ እንኳን እንደኛ አይደሉም። እሺ አሁን ደግሞ እንደዚህ ጭምቅ ነው የምናረገው። በነገራችን ለበደንብ በእጃችን ውሃ እንዳይኖር እናረጋለን። ብታዩት እጄ ወይ ይሄ ቪዲዮ እንደም በእውነት ላይክ ብዙ ከሌለ እንደም በስማ ይውላችሁ በደንብ አድርጌ ጭምቅ እያረኩ ነው። እንደዚህ ነው እንግዲህ ቦርጎል የሚሰራው፣ ግን እንደ ቤታችሁ ነው። በነገራችን ላይ አንዳንድ ቤቶች ያው መዳሞቻቸው ናቸው የሚሰሩት ማለት ነው። እና ያው የልጅ ድምጽ ማለ ስለዚህ እስቲ ያው ልጆች እየጮሁ ነው። ያው ለማሳየት አይል ብዬ ነው እዚህ ጋር ትንሽ ቪዲዮ አስረዘምኩት ቪዲዮዋን እዚህ ጋር ግን እንድታዩ ብዬ ነው። እሺ ጨርሰናል። አሁን ሰፊት ድስት ነው ያደረኩት። ያው እዚህ ሀገር ብዙ እንትን የለም። ይሄ ደግሞ 2 ኪሎ የተፈጨ በደንብ ድቅቅ ያለው በደንብ የተፈጨ 2 ኪሎ ስጋ ነው ማለት ነው። ብታው ደግሞ ቦርጎሎ ያው ይሄ ቅንጨው በጣም ብዙ ነው። አንስቻለሁ ትንሽ እና ትንሽ አነሳሁት ማለት ነው። አሁን ደግሞ እዚህ ያዘጋጀሁት ሽንኩርት ቅመማዎቹን ጨማምሬ እየፈጨው ነው። በደንብ አድርጌ ድቅቅ አድርጌ ይፈጫለሁ ማለት ነው። እንደምታዩት እየተፈጨ ነው። አንዳችሁ በዚህ መልኩ እንፈጫለን። ይኸው ተፈጭቷል።
እንደምታዩት በዚህ መልኩ እሽት ነው የምናረገው። እናዋህዳለን ማለት ነው። ስጋውንና ቅንጬውን አንድ ላይ በደንብ አድርገን እንዲሁም ደግሞ ሽንኩርቱን ቅመሞችን ማለት ነው። አሁን እሽት አድርገናል። አሁን ደግሞ ወዴት እንሄዳለን? ወደ ማሽን ነው የሚሄደው። የቅድሙን ማሽን ሽንኩርት የፈጨንበት ላይ ደግሞ መልሰን ነው የምንፈጨው ማለት ነው። ሁላችሁ ላሳያችሁ። አዎ እዚህ ላይ ደግሞ እንፈጫለን። አሁን ያው እንትን መብዛት መሙላት የለብንም። ትንሽ ነው የምናረገው። ማሽኑ ቶሎ ቶሎ ይደክማል ማለት ነው። ያው ብዙ ጊዜ ብዙ ሰዓት ስለሚቆይ እየፈጨ ስለሚቆይ ስለሚደክም ትንሽ ትንሽ እናረጋለን። ማሽኑን ደግሞ እያሳረፈን ማለት ነው። ያው እንደ ቤታችን ነው በነገራችን ላይ ይሄ የሚሆነው። ስለዚህ እስቲ እንሞክረው። ይሄ ደግሞ በረዶ ነው። በረዶ ሰብረን እናረጋለን። እኔ ሳልሰብር እንትኑ ማሽናው እንትን እያለ አይደለም። ስለዚህ በደንብ አድርገን ሰብረን ነው የምናረገው። እንደምታዩት በደንብ እስከሚያደቀው ድረስ እንጠብቃለን። እንደምታዩት አደቀዋል ማለት ነው። እንደዚህ እያደረገን እንፈጫለን ማለት ነው ሁሉንም። አሁን ደግሞ እዚህ ጋር እንደምታዩት ደግሞ ቅድም ድቅቅ አድርጌ የከተብኩትን ሽንኩርት በዚህ መልኩ እየጠበስኩ ነው ማለት ነው። በዚህ መልኩ እንጠብሳለን። በዚህ መልኩ ጥብስ ካረግነው በኋላ ዘይት አንድ የቡና ሲኒ ማለት ነው። አልሞላሁትም፣ ምክንያቱም በኋላ በደንብ ስለሚያስፈልገን ማብዛት የለብንም። እዚህ ላይ ያረገን ጥብስ እናረጋለን። ከተጠበሰ በኋላ ደግሞ ምን እናረጋለን? እንደምታዩት ስጋ አለ። ይሄ 1 ኪሎ ስጋ ነው። 1 ኪሎ ስጋ እዚህ ላይ ደግሞ 1 ኪሎ እዛኛው ለ2 ኪሎ ጨምራለሁ። እዚህ ላይ 1 ኪሎ ስጋ ነው። ትንሽ ከ1 ኪሎ ትንሽ ነው የሚበልጠው፣ ግን 1 ኪሎ ብላችሁ አስቡት። እኔ ያው ቤት ውስጥ ራሴ ኪሎ ለስለመዘንኩ ነው ይሄን እርግጠኛ ሆኜ የምነግራችሁ ማለት ነው። ለምሳሌ 1 ትሪም ለመጋገር ከፈለጋችሁ 1 ኪሎ ስጋ፣ እንዲሁም ደግሞ እዚህ ጋር ይሄ ደግሞ በደንብ የተፈጨ ሳይሆን የሆነ በትንሹ መፍሩሜ ነው የሚሉት እነሱ። የተፈጨ ነው ግን ድቅቅ አልተደረገም ማለት ነው። ከዛ እዚህ ላይ ደግሞ እንደ ቅድሙም ቅመሞቹን እንጠቀማለን። ይሄ ቅመም ያው እንደ ቅድሙ ነግራችኋለሁ 12 አይነት አንድ ላይ የያዘ ቅመም ስለሆነ ስማቸውን ዝርዝር አላቅም። ስለዚህ በዚህ መልኩ እንጠብሳለን ማለት ነው፣ ውሃ እስከሚመጥ። ያው ስጋ በባይሬድ ስለሚኖር ይሄ ደግሞ መከለሻ ነው ያረኩት፣ መከለሻ ማለት ነው። ያው ይሄ ምንድነው መከለሻ ነው የሚባለው። ስለዚህ መከለሻ ጨመርኩበት። ከዛ ይሄንን የፈጨሁትን ደግሞ እንደገና በእጄ እሽት ማድረግ ስላለብኝ እሽት እያረኩ ነው። በነገራችን ላይ ይሄ ውጪ መቀመጥ ብዙም ስለማይፈልግ ከጨረስነው በኋላ ቶሎ ብለን ፍሪጅ ውስጥ ነው የምናደርገው። አሁን ደግሞ ይሄው በዚህ መልኩ፣ ይሄ ደግሞ ያው የኪብዝ ፌስታል ነው፣ ንጹህ ነው ማለት ነው፣ ወይም የነሱ እንጀራ የሚመጣበት ነው። በዚህ መልኩ ደግሞ እንደ ሊጥ እናረጋለን ማለት ነው። እንደምታዩት ምንድነው የሚባለው? እያማጥኩ ነው ምንድነው አላውቅም።
እና በዚህ መልኩ እንሰራለን። ብቻ እናንተ እስከ ፍጻሜ ተከታተሉ። ስለ አማርኛም ይቅርታ። እንግዲህ ሞክሩት። በተለይ አሁን ረመዳንም እየቀረበ ነው ያለው። ስለዚህ በጣም ነው የሚፈልጉት። በነገራችን ላይ ይሄ የሚሰራው እኔ ሌላ ሀገር የሚሄድ ነው ማለት ነው። ለሌላ ሰው ነው የሚሰራው፣ ለቤትም ለሌላም ሰው ነው አንድ ላይ እየሰራው ያለሁት ማለት ነው። የሚገርማችሁ ያው ሌላ ሀገርም ይሄዳል እና አበሾች ደግሞ እኛ በሙያ አንታመንም። እግዚአብሔር ይመስገን። እግዚአብሔር ሀገራችን ሰላም ያድርገን፣ እኛንም ሰላም ያድርገን። ግን እኔ ትንሽ ሳሳ ማለት እንትን ስስ ነው፣ በደንብ እንትን ማለት የለበትም። የኔ ግን ስስ ሆኗል። ትንሽ ወፈር ብናረገው የበለጠ ደስ ይላል። ግን በጣም ነው የወደዱት። ስለዚህ ሞክሩት። እና ዙሪያን በዚህ መልኩ ካነሳ በኋላ እዚህ ጋር ሱንዬን አዘጋጅቻለሁ። ሱንዬ ላይ ዘይት ተጠቅሜበታለሁ። ዘይት አርጉበት ማለት ነው፣ ከስር ማለት ነው። ዘይቱን ቀብቻለሁ። ትንሽ መታ መታ እናደርጋለን። እኔ በነገራችን ላይ በጣም ስስ ነው እንትን አደረኩት። የሚገርማችሁ ቦታ ራሱ በጣም ጠቦኛል። ግን ያው እንደምንም ያውላ ካሜራ ቦታው ስለተመቸኝ ነው። በነገራችን ላይ ሙሉ ቪዲዮ ይዘሽ ነይ ስላላችሁኝ ነው ይሄንን ልለቅ የቻልኩት። የሆነ ጊዜ 4 ደቂቃ ቪዲዮ ለቅቄ አይ ህውዬ ሙሉ ቪዲዮን ልቀቅልን ስላላችሁኝ ሙሉ ቪዲዮ ነው አሁን የሚለቃችሁ። ደቂቃ በጣም እየረዘመ ነው፣ ግን ምግብ ለምትሰሩ ለናንተ ይጠቅማቸዋል በሚለው ነው። ሙሉ ቪዲዮ ይሄ ነው የሚመስለው። ደግሞ መዳሞቻችሁ እንደሚያዛችሁ ስሩት። የበለጠ ደግሞ እያያችሁ ሁሉም ነገር ከሶሻል ሚዲያ እየተማረን ነው። ስለዚህ ለአንዳንዶች ያስፈልጋል፣ ይጠቅማል። ይህ ቪዲዮ ስለረዘመ ትታችሁ አትለፉ፣ እዩት ብቻ ላችሁ። በዚህ መልኩ ይሰራል። አሁን ይህንን ጨርሻለሁ። ይሄ ወደ ሌላ ሀገር ስለሚሄድ ነው ስስ ያደረኩት። ስስ በጣም እንትን ስስ ነው፣ ወፍራም አይደለም ማለት ነው። እንቀጥላለን። ከዛ ቅድም የጠበስኩትን ስጋ በዚህ መልኩ ጨምራለሁ። እዚህ ውስጥ ስጋ አለ፣ ሎዝ አለ፣ እንዲሁም ደግሞ ስኖቤሪ አለ። ሎዝ ስኖቤሪ ነው የጨመርኩት ከላይ ማለት ነው። እያሳየው መስሎኝ ነበር፣ አላሳየዋቸውም። ስለዚህ ሎዝ እና ከሌለም ደግሞ ስኖቤሪ ከሌለ ሎዝ ከሌለ ችግር የለውም ማለት ነው። ከዛ ከላይ ደግሞ ሸፈነን ማለት ነው። ስጋውን እራሱንም እንደ ቅድሙ አድርገን ሸፈንኩ ማለት ነው። ላይክ እየረሳችሁ ነው። ኮሜንቱም አበረታቱኝ። በጣም ወዳችኋለሁ። አበረታቱኝ ውዶቼ። ህዊ ቅመሟን አበረታቱኝ። ህዊ ቅመሟ። ከዛ እንደዚህ ደግሞ እንቆርሳለን። ያላችሁ እንደሚታዩት 4 ቦታ
እንደዚህ 4 ሚዛን እንደዚህ እንቆርሳለን ማለት ነው። ከቆረሰን በኋላ ደግሞ እንደገና እንደዚህ እያያችሁ ብቻ የሚገርማችሁ በዚህ ሀገር ወረ አነብ የሚጠቅልል ሰውና እንዲሁም ኪቤ የሚሰሩ ሰዎች በጣም ነው ገንዘብ የሚያገኙት። በእውነት እኛ እንደዚህ የምንሰራውን እውነት የዚህ ሀገር ዜጎች እንደዚህ እየዞሩ የሚሰሩት አለና ለኪቤና ለወረ አነብ ታውቃላችሁ እህቶቻችን ውድ 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 ነው ሂሳቡ ማለት ነው። እና በጣም ነው የሚገርሙት። እንደዚህ እንደኛ በጥረት ተሰርቶ አይደለም፣ እኛ በጥንቃቄ ማለት ነው። ይሄ በጥንቃቄ ያስፈልጋል። በጣም በጥንቃቄ እጅን በቃ ከሁን ነው የሚታጠበው፣ ከሁን ማለት ነው። እና ጎንት ያራራኩት ትንሽ በቃ እያወጣው እንትን እያራኩ ማድረግ ስለደበረኝ ነው። እና ውድ ዋጋ ነው የሚከፈለው። በተለይ አሁን ምግብ የምትሰሩት ያው እኛ ኦልሬዲ ቤተሰብ ሆነናል፣ እኛ ቤተሰብ ሆነናል ብለን ነው የምናስበው። በዚህ ሀገር ግን ያው የዚህ ሀገር ሰዎች ቤተሰብ ናቸው፣ ቆይቷል እኔ ቤት እንደዚህ ብሎ አያስቡትም። ግን ቢሆንም ውጪ የሚሰሩ እንደዚህ ኪቤ ምናምን የሚሰሩት በጣም በውድ ዋጋ ነው የሚሰሩት። ግን ልመዱት፣ አታሳዩ። ግን ለነሱ ሰርታችሁ ከዚህ በፊት ካልሰራችሁ አታሳዩ። ግን ሊመዱት ሁሉም ነገር መልመድ ጥሩ ነው። እኔ በራሴ ነው የለመድኩት። ይኸውላችሁ አንድ ቀን ሴትዮ ስትሰራ አየሁ፣ ለመድኩት። የበለጠ ደግሞ ራሴ እንትን እያረኩ መጣሁ ማለት ነው። እና ይኸውላችሁ እንደምታዩት በቃ በዚህ መልኩ አሁን ጨርሻለሁ። እንደምታዩ አይከብድም ብዬ አስባለሁ። አሁን ደግሞ ዘይት እንጨምርበታለን። ዘይት በጣም ነው የሚያስፈልገው። አሁን በደንብ አድርገን እንጨምራለን። ይሄ ደግሞ የወይራ ዘይት እናዳርሳለን። ዳርዳሩን እንዳይዝ ማለት ነው። ዳርዳሩን መሀሉን እንደዚህ መክፈታችሁን አትርሱ፣ ዘይት እንዲገባ ውስጡ ለማለት ነው። እንግዲህ እንዳልኳችሁ 3 ትሪ እንደዚህ በዚህ መልኩ አዘጋጅቻለሁ። 3 ትሪ ነው። 2ቱ ለቤቱ፣ አንዱ ደግሞ ለውጭ ሀገር ነው። ውጭ ሀገር የሚሄድ ነው። እንግዲህ እኔም ያለው ውጭ ሀገር ነው አይደለ? አሁን ደግሞ ሌላ ሀገር ምሳፈር ነው። የሚገርማችሁ ማለት ነው። ወረ አነብና ኪቤ በቃ 3 ወር ላይ ሰርቼ እንትን ይሰጣችኋለሁ ማለት ነው። አዘጋጃለሁ። በደስታ ነው የሚያዘጋጀው። እና ሲሰሩ በደስታ እግዚአብሔር ደግሞ በካሳ ይከፍላቸዋል። በቃ እንደዚህ በዚህ መልኩ አዘጋጅቻለሁ። እንደምታዩት ነው። አሁን በስሏል። በጥንቃቄ ነው፣ ብዙም እሳት አይፈልግም። በጥንቃቄ ጠብቃችሁ ነው የምትሰሩት። ስንት ደቂቃ ፈጀብኝ ብትሉ እኔ 40 ደቂቃ ፈይቶብኛል። በስሱ እሳት ማለት ነው። 40 ደቂቃ ነው። እናንተ ደግሞ ምናልባት ፈጣን ሆበር ማለት ደግሞ ትንሽ እንትን የሚልም የማብራትም የጋዝ ይለያያል። ስለዚህ ይኸው መጨረሻው ይሄ ነው የሚመስለው። ይሁት ብቻ ይሁት። በስመ አብ ቆጮ አይመስል ወይኔ ቆጮ ነው ያማረኝ። ገስ ይኸው አመሰግናችኋለሁ። ላይክ